ዓለማችን ላይ ብዙ አስፈሪ ቦታዎች አሉ። ነገር ግን የሰው ልጅ የመቋቋም አቅም ከጫፍ ያደረሰ አንድ ቦታ አለ። የሰብአዊ መብት ተሟጋቾች በምድር ላይ ያለ ገሃነም ብለው ጠርተውታል። ይህ ቦታ የሚገኘው በምስራቅ አፍሪካዊቷ ሀገር ሩዋንዳ ውስጥ ነው። ስሙም ጊታራማ እስር ቤት ይባላል። እስቲ አስቡት፣ ለ400 ሰዎች ብቻ ተብሎ የተሰራ መቆያ ውስጥ ከ7000 በላይ ሰዎች ቢታጎሩበት ምን ሊፈጠር ይችላል? ሰዎች ለመቀመጥ ቀርቶ ለመተንፈስ እንኳን ቦታ በሌለበት በቀን 24 ሰዓት ቆመው በሚውሉበትና በህይወት ለመቆየት እርስ በእርስ በሚበላሉበት በዚህ እስር ቤት ውስጥ ምን ተከስቶ ነበር? ዛሬ በጊታራማ እስር ቤት በሮች ጀርባ የተደበቀውን አስፈሪ እውነታ እንፈትሻለን። የጊታራማው እስር ቤት ታሪክ በቀጥታ የሚያያዘው ከሩዋንዳው ጥቁር ታሪክ ጋር ነው። እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ የተከሰተው አስከፊ የዘር ማጥፋት ወንጀል በአጭር ቀናት ውስጥ ወደ 1 ሚሊዮን የሚጠጉ ሰዎች ህይወትን ቀጥፏል። መንግስት ወንጀለኞችን የሚያስቀምጥበት ቦታ ሲያጣ በጊታራማ ከተማ የሚገኘውን ይህንን አነስተኛ ማቆያ መጠቀም ጀመረ። ይህ ቦታ መጀመሪያ ሲሰራ የታሰበው ቢበዛ ለ400 ወይም ለ500 እስረኞች ብቻ ነበረ። ነገር ግን በጥቂት ወራት ውስጥ ከ7000 በላይ ተጠርጣሪዎች ወደዚህ ጠባብ ግቢ ውስጥ ተጨናንቀው እንዲገቡ ተደረገ። ይህም ውሳኔ በሰው ልጅ ታሪክ ውስጥ ትልቁን ሰብአዊ ቀውስ ወለደ። በጊታራማ እስር ቤት ውስጥ መተኛት የሚባል የቅንጦት ነገር አልነበረም። ምክንያቱም ለመተኛት ቀርቶ ለመቀመጥ እንኳን መሬት ላይ ያለ ክፍት ቦታ አልነበረም። እስረኞቹ በቀን 24 ሰዓት በሳምንት 7 ቀን ቆመው ለመኖር ተገደዋል። ቦታው ጣሪያ የሌለው ክፍት ግቢ በመሆኑ ፀሐይ ሲያቃጥላቸውም ሆነ ዝናብ ሲዘንብ እስረኞቹ እዛው የቆሙበት ቦታ ሆነው ይቀበሉታል። ይህም የቁም ኑሮ ሌላ የከፋ መቅሰፍትን አመጣ። እስረኞቹ ለሰዓታትና ለቀናት ሙሉ በጭቃ በቆሻሻና በሽንት በተበከለ መሬት ላይ በባዶ እግራቸው በመቆማቸው ምክንያት እግራቸው መበስበስ ጀመረ። ጋንግሪን የተባለው በሽታ የእስረኞቹን እግሮቻቸውንና ተረከዝ እየበላ ሲሄድ ብዙዎቹ ሕይወታቸውን ለማዳን እግራቸውን ለመቆረጥ ይገደዱ ነበር። ነገር ግን በቂ የሕክምና እገዛ ባለመኖሩ አብዛኞቹ በኢንፌክሽን ሕይወታቸው ያልፍ ነበር። በጊታራማ ውስጥ ሌላ ትልቁ ጠላት ረሃብ ነው። እስር ቤቱ ለሺዎች የሚሆን ምግብ የሚያበስልበት አቅም አልነበረው። ምግብ የሚቀርበው በቀን 1 ጊዜ ብቻ ሲሆን ያም ቢሆን ለሁሉም ሰው አይደርስም ነበር። በዚህም ምክንያት ጠንካራ የሆኑት እስረኞች ደካማዎቹን እየቀሙ መብላት ጀመሩ። ሰብአዊነት ሙሉ በሙሉ በጠፋበት በዚህ ቦታ በሕይወት ለመቆየት ሲሉ አሰቃቂ የሆኑ ነገሮች መከሰት ጀመሩ። በወቅቱ ወደ ስፍራው ደርሰው የነበሩ የዓለም አቀፍ የሕክምና ባለሙያዎች እንደዘገቡት በጊታራማ እስር ቤት ውስጥ በረሃብ ምክንያት እርስ በርስ የመበላላት አዝማሚያዎች ይታዩ እንደነበር ተናግረዋል። የሞቱ ሰዎች አስክሬን እንኳን የሚያነሳው ስለሌለ አስክሬኖቹም እዚያው በቁም እስረኞቹ መካከል ይበሰብስ ነበር። በቀን በአማካኝ ከ20 እስከ 25 የሚደርሱ እስረኞች በበሽታና በረሃብ ሕይወታቸውን ያጡ ነበር። በ1990ዎቹ አጋማሽ የጊታራማ እስር ቤት አስፈሪ ሁኔታው ለዓለም ይፋ ሆነ። ዓለም አቀፍ የሰብአዊ መብት ድርጅቶች በሩዋንዳ መንግስት ላይ ከፍተኛ ጫናን ፈጠሩ። እንደ ቀይ መስቀል ያሉ ድርጅቶች ምግብና ሕክምና ማቅረብ ሲጀምሩ መንግስት እስረኞቹን ወደ ሌላ ትላልቅ እስር ቤቶች በመቀነስ ግፊቱን ለማላቀቅ ተገደደ። ዛሬ ሩዋንዳ ካለፈው ጥቁር ታሪኳ ተምራ ሙሉ በሙሉ ተቀይራለች። የጊታራማ እስር ቤትም ቢሆን እንደ ቀድሞ አስፈሪነቱ የለም። የእስረኞቹ ማያያዝ እና ቁጥራቸው በከፍተኛ ሁኔታ ተሻሽሏል። የጊታራማ እስር ቤት ታሪክ የሰው ልጅ ምን ያህል ጨካኝ ሊሆን እንደሚችልና በሌላ በኩል ደግሞ የመኖር ፍላጎቱ ምን ያህል ጠንካራ እንደሆነ የሚያሳይ ሕያው ምስክር ነው። ይህ ቦታ በታሪክ ማህደር ውስጥ በምድር ላይ የነበረው ገሃነም ተብሎ ለዘላለም ይታወሳል። ቻናላችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።